ጌታ ኢየሱስ እራቱን ሲሰጥ ሁለት ነገሮችን የሰጠው እናንብባሆንም ሉቃስ 22 ላይ ቪምቶ አልሰጠም፣ ብርዝ አልሰጠም፣ ማር አልሰጠም ወዘተ። በዚህ ነገር ሞቱን ቢያስቡሳ እኔ ችግር የለኝም ሞቱን በማሰባቸው፣ ግን የሚደረገው የሚፈጸመው ነገር እንደ እግዚአብሔር ቃል መሆናል። በነገራችን ላይ እንደናንተ በወይን አድርጉ የምትሉ ሰዎች እኛን አይደለም መሟገት ያለባችሁ። ሄዳችሁ እኔ የምለው መጽሐፍ ቅዱሱ ላይ እንግዲህ ሶላ ስክሪፕቹራንና መጽሐፍ ቅዱስ ብቻ ብለናል ካልን ደግሞ እንጠይቃለን። እኔ የምለው መጽሐፍ ቅዱሱ ላይ ጌታ ሲሰጥ በወይን ነው። ጳውሎስም ደግሞ ወይኑን አጓጉል ሲጠቀሙበት አይቶ ወይኑን ተውትና ብርዝ አርጉት አላለም። ተካፈሉ፣ ተጠባበቁና ትንሽ ትንሽ ተቃመሱ ነው ያለው። ይሄውና ተጽፏል። እኔም ምሎት ቄስ፣ እኔም ምሎት ፓስተር፣ በብርዝ ግን የሚለው የት ጋ ነው ብለን እነሱን እኮ ነው መጠየቅ ያለ። እኛ ጥቅስ ይዘን ስላለን ምን ትጠይቀናለህ? መጠየቅ ያለብህ ያልተጻፈ ሲፈጽሙ ያያቸው እነሱን ሄደ። ግን ይሄ ብርዝ የሚለው የት ጋ ነው? ቪምቶ ግን የት ጋ ነው የጻፈው? ስላጣውት ነው እስቲ ቪምቶ የሚለውን ያሳዩ ብለህ መጠየቅ ያለብህ። እኛንማ ስትጠይቀን ጌታ የሰጠው የወይን ጭማቂ ስለሆነ ነው። ዘመኑን አይተን ከነንትና እንደማንኮርጀው ሁሉ የነንትናንም ካልተጻፈ እናጸድቀው። ማሰባቸው ጥሩ ነው፣ ማቴሪያሉ ጋር አይደለም ዋናው ነገር። ሞቱን ማሰባቸው ጥሩ ነው፣ መከራውን ማሰባቸው ጥሩ ነው። በተረፈ ግን በዓለም ላይ ያሉ ወንጌላውያን ለምን በወይን አደረጉ ብሎ ግን መኮንን አይቻልም። የተጻፈ ስላለ እዚህ ኬንያ ብትገባ፣ እዚህ አጠገብ ሩዋንዳ ብትሄድ፣ ሁሉም ወንጌላውያን ቸርቾች ማለት ይቻላል የጌታ እራትን በቂጣና በወይን ጭማቂ ነው የሚያደርጉት። አንዲት እህት ከካናዳ መጣች፣ አንድ ወንድማችን ጋር ምናልባት አክሊሉ ጋር። እዛ ሀገሯ በየጊዜው ስለምትቆርስ መጣች። ጠየቀችው፣ እባክህ የጌታ እራት የት ነው ያለው አለች። አይ በየቦታው ሊኖር ይችላል ማለት አይደለም። ብዙዎች ጋር ሲሄድ የሆነ ኮካኮላ የሚያደርጉት እና በትክክል በአግባቡ በቂጣና በወይን የሚያደርጉ ቦታው ፈልጎ መጥቶ እዚያ መጣት። ምን ያርክ? በዓለም ሁሉ እዚህ ብትወጣ የትም ብትወጣ ኢትዮጵያ ግን ትለያለች። ልዩ ነን። ወይን የሚለውን ቪምቶ አድርገን የመቀየር ችሎታ አለን። ደግሞ ብዙ ሰው ይስማማበታል። ምንድን ሲባል እኛ ወይን አንቀምስም ለማለት ነው ሐሳቡ። አሁን ራሱ ይሄን ሳስተምር ይንጫጫልሃል። አሁን በየቲክቶኩ አላልንም ኃጢአት ሲያበረታቱ አንተ ትንኝ የምታጠራ ቪምቶን ጠጣ። ግን ግመል የሚያክል ኃጢአት የምትወጥ ወንድምህን የምትገድል ግብዝ